ጸጋ ምን እያለቻት ነው? እኔ ምን አውቃለሁ? ምናልባት የሆነ ነገር ብላ ልታበሽቃት እየሞከረች ይሆናል። እንዴ ቹቻ እኮ ተነሳች። ወይኔ ጉዴ! ምን ልታደርጋት ነው? ኧረ ጭራሽ አቃተችልሽ። የኔ ቆንጆ ይሄ ቅፍሽ ራሱ እንዴት ናፍቆኝ እንደነበረ። ቆይ ግን አንቺን ያላሳዝንሽም እንዴ? እዚህ ምድር ላይ የማያሳዝነኝ ፍጡር ቢኖር አንቺ ነሽ። ቆይ ግን ይሄንን ያክል ምን አድርጌሽ ነው? የኔ የምለውን ነገር በሙሉ አሳጥተሽ ባዶዬን አስቀርተሽኛል። እኔ? አዎ አንቺ። ምንም ጓደኛ እንዳይኖረኝ፣ ቤዛ ደግሞ እንድትጨክንብኝ፣ ያሬድም አብሮኝ እንዳይሆን አድርገሻል። በዛ ላይ እስኪ በቃሽ ደብድበሽኛል። መቼም ይሄንን አረሽው አይደል? እና ታዲያ ሁሉ ነገር የሆነው እኮ በራስ ችግር እንጂ በኔ ጥፋት አይደለም። አሁን ደግሞ ለሁሉም ስቃይ ራሴ መፍትሄ እሰጠዋለሁ። እንደዛ ከሆነ በጣም ጥሩ። እንደዚህ ብቻሽን ኩርምት ብለሽ ሳይሽ ውስጤ እንዴት ደስ እንደሚለው። ጸጋ፣ በተሻለሽ አቅም ብትተይኝ በጣም ደስ ይለኛል። እሺ እሺ፣ ተውሻለሁ። እንዲሁም ቤዛ እህቴ ጋር ሄጄ ብጫወት ይሻለኛል። ጥሩ። ናፍቀሽ ነበር። እንኳን አደረሰሽ። እንኳን አደረሰ። ደግሞ ለባል እንኳን አደረሰሽ ልልሽ ስደውልልሽ ስልክሽ አይሰራም። አዎ እባክሽ፣ ሰፈር ትራንስፎርመር ፈንድቶ መብራት አልነበረ እና ባልን በጨለማ ነበረ። ታውቂና እኔ በበዓል ቀን ከቤት መውጣት አልወድም። ወጥቼ እንኳን ስልኬን ቻርጅ ማድረግ አልቻልኩም ነበር። አይ ናታን፣ ይሄኔ ስንት ይደውሉልሽ ነበር? ለምንድነው የሚደውልልኝ? እንኳን አደረሰሽ ልልሽ ነው። እባክሽ ባሮክን ይቅርታ ካልጠየቀው ከዚህ በኋላ እንዳትደውልልኝ ብየዋለሁ። አንቺ አመረርሽው እንዴ? አሁና ልጁ በጭራሽ የሚገባው ጉድ አይደለም። የምትሰሪው ድራማ እኮ በቂ ነው። ምን ነው አሳዘነሽ? ግን ካንቺ አይበልጥም። እንደዛ ከሆነ አርፈሽ ለኔ ማዘን ነዋ። እሺ ካልሽ። እንዴት ነው ደግሞ አንገትሽ ላይ ያለው ሀብል በጣም ያምራል። ያምራል አይደለ? ስጦታ ነው። ማን ይሰጣሽ? ማን ሊሆን ይችላል? ጆኒ ነው። ምናልባት የላ ከሰጣሽ ብዬ ነው። እኔማ ምን ስለሆነ ነው የሚሰጠኝ? ምን ያለን ግንኙነት ለዛ አይበቃም እያልሽኝ ነው? ስጦታ የሚያሰጥ አይነት ግንኙነት የለንም። አይ ጥሩ። አንቺ ግን እኔና እሱ ድብቅ ግንኙነት እንዳለን ነው አይደል የምታስቢው? አረ እኔ እንደዛ አላልኩም። ታዲያ ለምንድን ነው ስለ ኤላ በተደጋጋሚ በተለያየ መንገድ የምትጠይቂኝ? ሰብሊኔ ለጫውታ ያህል ነው። እንደዚህ አይነት ጨዋታ ግን ደስ አይልም። የኔ ቆንጆ ምን ላርግሽ? ፊትሽ እኮ ቀላ እኮ አትናደጅ እሺ። ሆን ብለሽ እኔን ለማናደድ ብለሽ እንደዛ ነገር እያልሽ እንዴት ነው የማልናደደው? አረ እኔ ለጫውታ ብዬ ነው። እንደዛ አይነት ጨዋታ በጣም ነው የሚያስጠላው። እሺ ያው ታውኩሽ። ስሚ